ነጩ ፈረስ ማን ነው? ከአድዋ ጦር ማግስት በቆሰለ አርበኛ የተማረከ ሰው እልፍኝ ውስጥ ሆኖ እንደዚህ ጠየቀ። ሲዋጋ ሲያዋጋ ሲያጠቃን የነበረ ነጩ ፈረስ የታል? ይሄ ነጭ ወራሪ ይቀልዳል በል። ነጩ ፈረስማ ጦርነት ስትለፍፍ ድንበር ስትከፍ መሬት ስትለፍፍ ዱካ ስትሰፋ ይቅርብ እያለ ምክር ያቀረበው አላወክም እንጂ ነጩ ፈረስ ያ ነው። ነጩ ፈረስማ ነጩ ፈረስ ማን ነው? ከአድዋ ጦር ማግስት በቆሰለ አርበኛ የተማረከ ሰው እልፍኝ ውስጥ ሆኖ እንደዚህ ጠየቀ። ሲዋጋ ሲያዋጋ ሲያጠቃን የነበረ ነጩ ፈረስ የታል? ይሄ ነጭ ወራሪ ይቀልዳል በል። ነጩ ፈረስ የታል? ጦርነት ስትለፍፍ ድንበር ስታርጋ መሬት ስትቆፍር ዱካ ስታሰፋ ይቅርብ እያለ ምክር ያቀረበው አላወክም እንጂ ነጩ ፈረስ ያ ነው። ነጩ ፈረስማ ጦርነት ስትለፍፍ ድንበር ስታገፋ አይገባውም ብለ አልተማረም ብለ እንደ ስፔን፣ ፖርቹጋል፣ እንግሊዝ ተመኝተ አፍሪካ ምድር ላይ ግዛት ሊያዝ ብለ ሰውነቱን ንቀ በጥቁርነቱ ስቀ በብረት ካቴና አስራ ያዳማኸው አላወክም እንጂ ነጩ ፈረስ ያ ነው። ነጩ ፈረስማ ከኤርትራ ምድር መቀሪያ አምባራጌ ማን አለብኝ ብለ ስትገፋ ስትፈረው አይገባውም ብለ ውጫሌ ምድር ላይ በቃል ውስጥ መዝለቡ ሰተኸው እውነቱን ተርጉሞ እምቢ ያለ ሰው ነው። ነጩ ፈረስ የታል እኮ? ነጩ ፈረስ የታል? ይሄ ነጭ ወራሪ ይቀልዳል በል። ነጩ ፈረስማ ያንተን ስትሆን ሀገር የሰለጠነን ሰው የዘመንን ጦር የታቀጠን አለት ሳይገፋው መድረቁን ሳይሰጠው እምቢ ላገር ብሎ የተዋጋ ሰው ነው። ነጩ ፈረስማ